ጠዋት ካልጋችሁ ስትነሱ አፈር ድሜ በልታችሁ የሰራችሁት የዩቲዩብ ቪዲዮ ጠፍቶባችሁ ብታገኙት ምን ትላላችሁ? ራስ ክራድል ላይ የሆነው ይሄ ነው። ራስ ግማሽ ሚሊዮን ሰብስክራይበር ባለው ዩቲዩብ ቻናሉ ላይ ኦልድ ስኩል የሆኑ ጌሞችን አዲስ በሆኑ ዲቫይስ ላይ የምንጫወትበትን መንገድ ለኦዲየንሱ ያስተምራል። ችግሩ የሚጀምረው እዚህ ጋር ነው። ራስ የሚያሳያቸው ጌሞች ባለቤትነታቸው ግዙፉ የጃፓን ጌሚንግ ካምፓኒ የሆነው የኒንቴንዶ ነበሩ። እናም ኒንቴንዶ ጌሞቼ ያለኔ ፍቃድ ዩቲዩብ ላይ እየተሰራጩ ነው ብለው 2 ጊዜ የኮፒራይት ስትራይክ ወደ ራስ ዩቲዩብ ቻናል ላይ ላኩ። በኋላም የራስ የጌሚንግ ቪዲዮ ከዩቲዩብ ቻናል ጠፉ። ይሄ የሚያሳየው ኮፒራይት በማንኛውም ቦታ ማንኛውንም ሰው ሊነካ እንደሚችል ነው። ሰላም፣ እንዴት ናችሁ? በዛሬ ቪዲዮ ስለ ኮፒራይት ምንነት አብረን እናያለን። በዚህ ቪዲዮ መጨረሻ ስለ ኮፒራይት፣ ስለ ፌር ዩዝ አጠቃቀም ጠቃሚ ትምህርቶችን ስለምታገኙ እስከ መጨረሻ ተከታተሉ። በመጀመሪያ የምናየው ስለ ኮፒራይት ምንነት ነው። ኮፒራይት ማለት ኦሪጂናል የሆኑ ክሬቲቭ ስራዎችን ፕሮቴክት የሚደረግበት ህግ ነው። ይህ ማለት የእናንተ ኦሪጂናል ስራ ካለእናንተ ፍቃድ ማንም መጠቀም አይችልም ማለት ነው። በቀጣይ ደግሞ ስለ ኮፒራይት ስትራይክ ምንነት እናያለን። ኮፒራይት ስትራይክ ማለት ልክ ራስ ያጋጠመው አይነት ኢሹ ነው። ማለትም የሆነን ሰው ኦሪጂናል ስራ ዩቲዩብ ላይ አፕሎድ ካረጋችሁ በኋላ የዛ ስራ ባለቤት ለዩቲዩብ ሪፖርት ሲያደርግ ያ ኮፒራይት ስትራይክ ይባላል። ሌላው ልታውቁት የሚገባ ነገር በ3 ወር ውስጥ 3 ኮፒራይት ስትራይክ አጋጠማችሁ አካውንታችሁ ሙሉ በሙሉ ይዘጋል። አሁን ወደ ዋናው ሀሳብ መተናል። ኮፒራይት ስትራይክ እንዳያጋጥመን 2 ነገሮች ልናደርግ ይገባል። የመጀመሪያው የራሳችንን ኦሪጂናል የሆነ ኮንቴንት አፕሎድ ማድረግ ሲሆን ኦሪጂናል ኮንቴንት ማለት የራሳችን ስክሪፕት፣ ቪዲዮ እና ቮይስ ተጠቅመን የሰራነው ኮንቴንት ማለት ነው። አንዳንዴ ግን 100% የራሳችንን ኮንቴንት ላንሰራ እንችላለን። ይህ ደግሞ የኮፒራይት ጣጣ ሊያመጣብን ይችላል። ነገር ግን ለዚህ መፍትሄ ሁለተኛውን አማራጭ እንጠቀማለን። እሱም ፌር ዩዝ ነው። በተወሰነ መልኩ የሰዎችን ኮንቴንት ስንጠቀም የፌር ዩዝ ህግ መከተል ይኖርብናል። በመጀመሪያ ፌር ዩዝ ማለት ምን ማለት ነው? ፌር ዩዝ ማለት የአንድን ሰው ስራ ኮንቴንት በተወሰነ መልኩ ቀይረን መጠቀም የሚያስችለን ህግ ነው። እዚህ ጋር ኮንቴንት በራሳችን መንገድ ስንቀይር እነዚህን 3 ነገሮች ለራሳችን ልንጠይቅ ይገባል። አንደኛ የኮንቴንቱን ሀሳብ መቀየራችንን ቼክ ማድረግ አለባችሁ። ማለትም ለምሳሌ አንድን ፊልም መርጠን ሙሉ ፊልሙን ከማሳየት ይልቅ የፊልሙን ኤዲቲንግ፣ የካሜራ አንግል ለሰዎች ለማስተማር ብንጠቀምበት ይሄ ፌር ዩዝ ይባላል። ምክንያቱም የኮንቴንቱ ሀሳብ ወደ ኤዱኬሽን ስለቀየር ነው። ሁለተኛ ደግሞ ልንጠቀም የሚገባው የቪዲዮ የቆይታ መጠን ማወቅ። ይሄ ማለት የአንድን ሰው ኮንቴንት ሙሉ በሙሉ ከመጠቀም ይልቅ የተወሰነ ሰከንድ ማለትም ከኛ ዓላማ ጋር የሚሄደውን ፓርት ብቻ ወስደን ልንጠቀም ይገባል። አለበለዚያ ሙሉ በሙሉ ከተጠቀምን ኮፒራይት ይባላል። ሶስተኛው ደግሞ የወሰድነው ኮንቴንት የባለቤቱን ማርኬት የማይጎዳ መሆን አለበት። ለምሳሌ የአንድን ሙዚቃ ሪያክሽን ስንሰራ የዛን አርቲስት ቪው ወይም ፖቴንሻል ሴልስ ሉዝ እንዲያደርግ ካረጋችሁት ይሄ ፌር ዩዝ አይደለም። ስለዚህ የኮንቴንቱ ባለቤት ክብርና ማርኬት የሚነካ መሆን የለበትም። ስለዚህ ፌር ዩዝ ስታስቡ እነዚህ 3 ነገሮች ለራሳችሁ መጠየቅ ይኖርባችኋል። ሌላው ፌር ዩዝ አክብረን ኮፒራይት ስትራይክ ከመጣባችሁ ለዩቲዩብ ካውንተር ኖቲፊኬሽን ማስገባት ይኖርባችኋል። ካውንተር ኖቲፊኬሽን ስታስገቡ ፕሮፌሽናል በሆነ መንገድ ሊሆን ይገባል። ለምሳሌ ፌር ዩዝ መጠቀማችሁን በትክክል ታስረዱ ይገባል። በመጨረሻም ዩቲዩብ ለመጀመር ላሰባችሁ ወይም ጀምራችሁ በኮፒራይት ስትራይክ የተቸገራችሁ ከሆነ ከላይ የጠቀስኳችሁ ነገሮች በመጠቀም ራሳችሁን ከኮፒራይት ስትራይክ ነፃ ማድረግ ትችላላችሁ። ቪዲዮ ጠቃሚ ነው ብላችሁ ካገኛችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።